መታመን ምናምን ማናለን እንዳንቺ ለኔ የሚሆነው ለምንድን ያስቆምሽ? ፓስታ ብለኸኛል ነበር። ፓስታ እኮ ይዤ ልመጥቻለሁ። ማን አምጪልኝ አለሽ? ጠይቄሻለሁ። ሰቃለድ ነው እባክሽ። እንኳን አመጣሽልኝ። ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆን ያጉሽ ክብሬ ተከበረ። ወይኔ አሻንጉሊቱ ቃላቶች ያጥሩኛል። ወደሽው ነው? አዎ ሰማ ፍቅረኛ የሱን አሻንጉሊት ወደዋለች። ለፍቅረኛ እኮ ነው የገዛሁት። እና ያንተ ፍቅረኛ ከኔ ፍቅረኛ ትበልጣለች? አትበልጥም። አሻንጉሊቱን አምጣው። አልሰጥህም። ያማል። ምን አልክ አንተ? እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅ። እንዴት ግን ልትቀበለው ቻልክ? ያንተ ፍቅረኛ ከኔ ፍቅረኛ አበልጥም ብዬ አስፈራርቼ ተቀበልኩት። ስራ ግን ምንድነው? አሪፍ ሌባ ነኝ። ማዶ ወዲያ ከናቴ ደጅ አለች ልጅነት ልብ ያፈራት ወዳ የነገርሽ ልጅ እሱ ነው? እኔ ነኝ ማስቸገራት ልጅ። እንዴት ነው የሚያደርግሽ? እንዴት እንደሚያደርገኝ ላሳየህ። አንቺ ነሽ እኔ ላይ እጅሽን ያነሳሽው? ልቀቀኝ። ከኔ ምንድነው የምትፈልገው? ልቀቀኝ። ዝም በይ ሚኪ። ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ጽጌሬዳ በጣም ናፍቀሽኝ ነበር። ሰሞኑ እህቴ ስላደረገችው ነገር በጣም ይቅርታ። በጣም ነው አይደል የምታፈቅሪኝ? አዎ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጠሽ ከምንም ቤተሰቦቼ ወደ አዲስ አበባ ሊልኩኝ ነው። ማንም አንቺን ከኔ ሊለይሽ አይችልም። ማንም አንቺን አዲስ አበባ ሊወስድሽ አይችልም። ጽጌሬዳ አንቺን አጥቼ መኖር አልችልም። ቤተሰቦችሽን እፈጃቸዋለሁ። ሰምተሽኛል አይደል?
ጭራሽ ብለ ቤት ድረስ መጣ። አንቺ አይገባሽም እንዴ? ጽጌሬዳን በጣም ነው ማፈቅራት። የትም እንድትሄድ አልፈልግም። ጽጌሬዳ ለኔ አየሬ ነች። ላጣት አልፈልግም። የት ነች? በጣም ረፍዶብሃል። ወደ አዲስ አበባ ተልካለች። ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስት ተለየችኝ በክፉ ቀን በጎደሎ መዳኛዬ ማስረሻዬ ስጡኝ ቶሎ ተለየችኝ በክፉ ቀን በጎደሎ መዳኛዬ ማስረሻዬ ስጡኝ። ጽጌሬዳ ትባላለች። በጣም ነው የምታፈቅረኝ። አይታት የምታውቅ ከሆነ ንገረኝ። አላውቃት ክፉ ቀን በጎደሎ ህዲፍን አዲስ አበባ አንዲት ጉብላም ይላል እንዴ? የማን ነው ይሄ ጅል? ጽጌሬዳ ትባላለች። በጣም ነው የምታፈቅረኝ። ጠፍታብኛለች። አይታችኋት ታውቃላችሁ? አናቃትም። በቃ ሳባ ጽጌሬዳ አበባ ነዋ። ሙርት ይዛለ እንዴ? ተነፋፍተህ ትቆማለህ እንዴ? ምን አባሽ ነው ከማንም ወንድ ጋር የምትላላችሁ? አንተ ማን ስለሆንክ ነው እንዲህ የምትናገራት? ፍቅረኛዬ ስለሆነች። ከዚህ በኋላ ያንተ ፍቅረኛ አይደለችም፣ የኔ ፍቅረኛ ነች። ከእንግዲህ ወዳጄ እኔማ ሳላይሽ እህላለው በናፍቆት ታምሜ። ለምን ወደ ቤት ገብተህ ታዲያ ምግብ አትበላ? ጽጌሬዳ ነው የምፈልገው። ቆይ ተረጋጋ። አክስትህ ትገኛለች ብላ እያስፈለገችልህ አይደለም? በጣም ነው የምታፈቅረኝ። ቆይ አንተስ አታፈቅራትም? እኔ አላፈቅራትም። እሷ ነች እኔን የምታፈቅረኝ። እና ለምን ትፈልጋታለህ? ሳያት ደስ ይለኛል። ካላየኋት ትረበሻለህ እንጂ አላፈቅራትም። ተገኘች እያልኩ እኮ ነው። እባክህ በጣም ናፍቀኛለች። አሁኑኑ ውሰደኝ እባክህ። ኧረ አንተ ሰውዬ ልገላግለኝ ነው እንዴ? ሳምበይን ጨረስከው እኮ። ኡፍ አቦ እንደውም አልሄድም በቃ።
የትኛው ነው ቤቷ? ንገረኝ። ጽጌረዳስ አሁን የወጣችውና በዛ በኩል ሄደች። ጽጌረዳ እባክህ እናቴ ታማብኛለች፣ መድኃኒትም አልቋል። በዛ ላይ ደግሞ የቤት ኪራይም ደርሷል። እባክህ ገንዘብ ያስፈልገኛል። እናትሽ ምን ሆና ነው? ምንም። ንገሪኝ፣ እናትሽ ምን ሆና ነው? እናቴ መድኃኒት ከወሰደች 3 ቀኗ ነው፣ አልቆባታል። እኛ ስለኛ ከምናስበው በላይ ፈጣሪ ስለኛ ያስባል። ደመናው ረዘመ ማለት ፀሐይ አትወጣም ማለት አይደለም። እኔ እንደዚህ አይነት ነገር አይደለም ወንድሜ ነው ነገረኝ። ከጠቀመሽ ብዬ እንደዛ እንኳን አይመስለኝም። ፈጣሪ እኛን ረስቶናል። ነይ ፀሐይ ሰፈሩን ባልዳኘው ፀሐይ ህዋው ባይከሰስ ነይ ፀሐይ ጠብቅሻለሁ ፀሐይ ያንቺ የለት ትሄድ ነው መጣው አንድ ሺህ ብር ይመቻቸዋል። ችጋራ ሙላ ለምንድን ነው የምፈልግሽ? በጣም ጨካኝ ነሽ። በጣም የሐሳቤ ነገር ጽናት እንኪ እንኪ። ከየት አመጣ? ምን አገባሽ? ለእናትሽ መድኃኒት ግዢበት። ምን እንደምልህ አላውቅም። በጣም ነው የማመሰግነው። አመሰግናለሁ።